በዚህ ምድር ላይ ከሚያስጠሉ ነገሮች በቃ ሀገርን የሚከፋፍልብኝና ጎጥን ከጎጥ የሚያጣላብኝ ሜዳ ሲታረስ ሳይ በጣም ብዙ ነገሮቹን እኔ ጭንቅላቴን ይመዘምዙኛል። እና አሁን ደግሞ የተነሳችሁ ወጣቶች ምንድነው ጎጃምን ከወሎ ከጎንደር ጋራ በቃ ትኩር አጋጁ እዛችሁ። እኔ ጎንደሬ ጀግና ነኝ። ጀግንነት መጀመሪያ ፈጣሪን መፍራት ነው። በቃ ፈጣሪን መፍራት ነው። በቃ በመጀመሪያው ፈጣሪን መፍራት፣ ፈርሃ እግዚአብሔር ያለው ሁሉም ፈሪ ነው የሚሆነው። ለምን ፈጣሪውን ነው የሚያስቀድመውና ለዛ ነው ሰውን መጉዳት ስለማይፈልግ ፈሪ ሊሆን ይችላል። እናንተ ግን ምን እኔ እንደዚህ ነኝ አይደለም። ያን ማህበረሰብ እያሞገሳችሁት እያስጠላችሁት ነው። ጎጃሜ ነኝ ማንም አይነካ አይደለም። ያን ማህበረሰብ ከሌላው እየነጠላችሁት ነው። ባካችሁ ተው፣ ግድ የላችሁም። ተው፣ ግድ የላችሁ። ተስማምተን ተግባብተን እንኑር። ጀግንነትን በስራ በስልጣኔ ሰርቶ በመቅደም ኢንቨስትመንት በማብዛት ነው ማሳየት ያለባችሁ። የዛን ጊዜ አራት ጀግኖች ናቸው እንላለን። ለምሳሌ የስቴ ሰው እኮ ጀግና ነው፣ እስቴ አይደለ የከሌ ጀግና ነው እንላለን። እንደ ምሳሌ ነው የምንጠራቸው እንጂ በመጥላት አይደለም። እና እንደዛ ነው መሆን ያለበት። ባካችሁ ተው ተው ተው፣ ግድ የላችሁ።